ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን፣ በዛሬ ቪዲዮ በስኳር በሽታ ምክንያት ስለሚከሰቱ ውሃ ያቋጠሩ ቁስሎች እናያለን። ለመከታተል አብራችሁን ቆዩ። የስኳር በሽታ ካለቦትና በድንገት ቆዳው ላይ ውሃ ያቋጠሩ ቁስሎች ከተፈጠሩ በበሽታው ምክንያት ሊሆን ይችላል። እነዚህ ውሃ ያቋጠሩ ቁስሎች በሕክምናው ዓለም ዲያቤቲክ ብሊስተር፣ ብሎሲስ ዲያቤቲኮረም ወይም ዲያቤቲክስ ቡሌ በመባል ይታወቃሉ። እነዚህ ቁስሎች መጀመሪያ ሲያስተውላቸው ሊያስደነግጡት ቢችልም ምንም አይነት ህመም የሌላቸውና በራሳቸው ጊዜ ጠባሳ ሳይጥሉ የሚድኑ ናቸው። በስኳር በሽታ ከሚከሰቱ የቆዳ ችግሮች መካከል ዲያቤቲክ ብሊስተርስ እምብዛም የማይታዩ ሲሆኑ ጥናቶች እንደሚያሳዩት ከ0.16 እስከ 0.5 በሚሆኑ የስኳር በሽተኞች ላይ ይከሰታል። ዲያቤቲክ ብሊስተር ብዙ ጊዜ ከእግር በታች በታፋ በእግርና በእግር ጣቶች ላይ ይከሰታል። አንዳንድ ጊዜ ግን በእጅ ጣቶችና በክንድ ላይ ሊከሰት ይችላል። እነዚህ ቁስሎች እስከ 15 ሴንቲሜትር ሊደርሱ ቢችሉም አብዛኛውን ጊዜ ግን መጠናቸው አነስተኛ ነው። ዲያቤቲክ ብሊስተርስ እሳት ሲያቃጥለን ከሚወጡ ውሃ ያቋጠሩ ቁስሎች ጋር ተመሳሳይ ቢሆኑም ምንም አይነት ህመም ግን የላቸው። ብዙ ጊዜ እንደ ነጠላ ቁስል ከመከሰት ይልቅ በአንድ ላይ ተከማችተው ይከሰታሉ። እነዚህ ቁስሎች ብዙ ጊዜ ንጹህ ውሃ በውስጣቸው የሚይዙ ሲሆን የማሳከክ ስሜትም ሊኖራቸው ይችላል። በቁስሉ ዙሪያ ያለው ቆዳ አብዛኛውን ጊዜ አይቀላም ወይም አያብጥም። የሚያብጥና የሚቀላ ከሆነ ግን የኢንፌክሽን ምልክት ሊሆን ይችላል። ስለዚህ ሐኪሞችን ማማከር ይኖርቦታል። የዲያቤቲክ ብሊስተር ትክክለኛ መንስኤ ሙሉ በሙሉ አይታወቅም። ብዙ ጊዜ ያለምንም ግልጽ ጉዳትና ምክንያት ቆዳ ላይ ሊወጣ ይችላል። ነገር ግን የሚከተሉት ሁኔታዎች እነዚህ ቁስል የመፈጠር ዕድላቸውን ሊጨምር ይችላል። አንደኛ፣ በትክክል ያልተቆጣጠርነው ከፍተኛ የስኳር መጠን መኖር። ሁለተኛ፣ በስኳር ህመም ምክንያት የሚከሰት የነርቭ ጉዳት ወይም ዲያቤቲክ ኒውሮፓቲ የምንለው ካለ። ይህ የነርቭ ጉዳት ቆዳ ላይ ያለውን የስሜት መጠን ሊቀንስ ስለሚችል አደጋዎች ሲደርሱ ለማስተዋል አስቸጋሪ ሊያደርጉት ይችላሉ። ሶስተኛ፣ ደካማ የደም ዝውውር መኖር። ይህ ብዙ ጊዜ ፔሪፌራል አርተሪያል ዲዚዝ በተባለ የደም ቧንቧ ችግር የሚከሰት ነው። አራተኛ፣ ጠባብ ወይም ልኩ ያልሆኑ ጫማዎችን በሚያደርጉ ጊዜ በሚከሰት ፍትግ ምክንያት ሊመጡ ይችላሉ። አምስተኛ፣ የፈንገስ ኢንፌክሽን፣ ለምሳሌ ካንዲዲያሲስ አልቢካንም የተባለው የፈንገስ ኢንፌክሽን ይህን ሊያመጣ ይችላል። የነርቭ ጉዳት ወይም ዝቅተኛ የደም ዝውውር ባላቸው ሰዎች ላይ እነዚህ ውሃ ያቋጠሩ ቁስሎች በተረከዝና በታችኛው የእግር ክፍል ላይ እነዚህ ቁስሎች የመውጣት እድላቸው ከፍተኛ ነው። ስለዚህ የደም የስኳር መጠኑን በመቆጣጠርና እግሮን ሁል ጊዜ በመፈተሽ ተጋላጭነቱን ይቀንሱ። ዲያቤቲክ ብሊስተርስ ብዙውን ጊዜ ከ2 እስከ 6 ሳምንት ባለው ጊዜ ውስጥ በራሳቸው የሚድኑ በመሆናቸው ልዩ የሕክምና እንክብካቤ ያስፈልጋቸዋል። ይሁን እንጂ ቁስሎቹ እስኪድኑ ድረስ ኢንፌክሽን እንዳይከሰት የሚከተሉትን ማድረግ ይኖርብናል። አንደኛ፣ ውሃ ያቋጠሩ ቁስሎችን በራሱ አያፈንዱ። ሁለተኛ፣ ቁስሎቹን በንጽህና በመያዝ በባንዴጅ ወይም በፋሻ ይሸፍኑ። ሶስተኛ፣ ውሃ ያቋጠረው ቁስል ትልቅ ህመም ያለውና ጫማ ለማድረግ አስቸጋሪ የሚያደርግ ከሆነ ሐኪሞችን በማማከር ሐኪሙ በንጽህና ቁስል ውስጥ ያለውን ፈሳሽ እንዲያፈስሉት ማድረግ ይችላሉ። በአንዳንድ ሁኔታዎች ሐኪሙ የኢንፌክሽን መከላከያ ክሬሞች ወይም ቅባቶች ሊያዝሎት ይችላል። ማሳከኩ ከባድ ከሆነ የስቴሮይድ ክሬሞች ሊታዘዙሎት ይችላል። ከሁሉም በላይ ግን የደም የስኳር መጠኑን በጥሩ ሁኔታ መቆጣጠር ቁስሎቹ ቶሎ እንዲድኑና ለወደፊት የመከሰት ዕድላቸው ለመቀነስ የሚያስችል አስፈላጊ መንገድ ነው። የስኳር በሽታ ካለቦ ለቆዳውና ለእግሮ ጥሩ እንክብካቤ ማድረግ ዲያቤቲክ ብሊስተር እንዳይወጣ ለመከላከልና ለኢንፌክሽን የሚኖሩት ተጋላጭነት ለመቀነስ ይረዳል። ሊወስዷቸው ከሚችሏቸው አንዳንድ ቀላል እርምጃዎች መካከል የሚከተሉት ይጠቀሳሉ። አንደኛ፣ እግሮ ላይ ማንኛውም ቁስል፣ መቅላትና ሌሎች ለውጦች አለመኖራቸውን ለማወቅ ሁል ጊዜ መፈተሽ ያስፈልጋል። ሁለተኛ፣ እግሮን ከጉዳትና ከግጭት ለመከላከል ልኩ የሆኑ ጫማዎችንና ንጹህ ካልሲዎችን ያደርጉ። ሶስተኛ፣ ቆዳ ላይ የሚኖረው ፍትጊያ ለመቀነስ አዳዲስ ጫማዎችን ሲገዙ ቀስ በቀስ እያለማመዱ ይጫሙ። አራተኛ፣ መቀሶችንና ማንኛውም ጉዳት ሊያደርሱ የሚችሉ እቃዎችን ሲጠቀሙ ጓንት ማድረጉን እርግጠኛ ይሁኑ። አምስተኛ፣ የፀሐይ ክሬሞችን ወይም ሰንስክሪኖችን በመጠቀምና ፀሐይ ላይ የሚያሳልፉትን ጊዜ በመቀነስ በፀሐይ ጨረር ምክንያት የሚመጡ ውሃ ያቋጠሩ ቁስሎችን ይከላከሉ። አብዛኞቹ ዲያቤቲክ ብሊስተሮች በራሳቸው ጊዜ የሚድኑና ሕክምና የሚያስፈልጋቸው ቢሆኑም አንዳንድ የኢንፌክሽን ምልክቶች አለመኖራቸውን ግን ማስተዋል ያስፈልጋል። የሚከተሉትን ካስተዋሉ ሐኪሙ ማማከር ይኖርቦታል። በቁስሉ ዙሪያ መቅላት፣ ማበጥ ወይንም ቁስሉ አካባቢ ያለው ቆዳ ላይ ሙቀት ካለ፣ ህመም ወይም ትኩሳት የሚኖሩት ከሆነ ሐኪሞችን ማማከር ይኖርቦታል። በዚህ ዙሪያ ጥያቄ ካሉት ኮሜንቴሽን ላይ ያስቀምጡልን። የውስጥ ደዌ ስፔሻሊስት ሐኪሞችን ለማማከር የዊኬር ስልክ መተግበሪያን በመጠቀም ማማከር ይችላሉ። ቸር እንሰንብት።